እንግዲህ የኢትዮጵያ ሴኔጋል ሲያሜዋን ያገኘችው ከሴኔጋል ወታደሮች ነው። ሰላም የኦሞ ኢንተርቴይንመንት ቤተሰቦች እንደምንድናችሁ? ሳምንታችሁ እንዴት አለፈ? ሰላማችሁ ጤናችሁ ተጠብቆ በሰላም ያገናኘን ፈጣሪ ይክበር ይመስገን። ዛሬም ለእናንተው ለቤተሰቦቻችን ያስተምራሉ ያዝናናሉ ያላቸውን ቪዲዮዎች ይዘን መጥተናል። በመጀመሪያም ግን የዚህ ውድ ቤተሰብ አባል ያልሆናችሁ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። ዛሬ እንግዲህ ይዤላችሁ ከመጣሁላችሁ አዝናኝ ቪዲዮዎች በተጨማሪ የምናተኩረው ስፖርታዊ ነገሮች ላይ ነው ማለት ነው። ባሳለፍነው ሳምንት እንግዲህ በካሜሩን ሲደረግ የነበረው የአፍሪካ ዋንጫ ተጠናቋል። በእነዚህ ጨዋታዎች ላይ ኢትዮጵያዊው ኢንተርናሽናል ዳኛ በአምላክ ተሰማ እንግዲህ የሚገርም ዳኝነት ሲያሳዩ ነበር እና እንቅስቃሴያቸው ምን ይመስል ነበር የሚለውን እናያለን። ሌላው እንግዲህ የዘንድሮ የአፍሪካ ዋንጫ ሻምፒዮን የሆነችው የሴኔጋል የፊት መስመር አጥቂ ሰይዶ ማኔን እንግዲህ ብዙዎቻችሁ አማርኛ ሲናገር እንዲሁም ደግሞ በሀገረኛ ሙዚቃዎች ሲወዛወዝ በቲክቶክ ማህበራዊ ሚዲያ ላይ ተመልክተናል ብላችኋል። በእውነት ይህ ሰው ሰይዶ ማኔ ነው የሚለውን በጋራ እናያለን። በተጨማሪም በኢትዮጵያ ውስጥ ስለምትገኘው ሴኔጋል ስንቶቻችን እናውቃለን የሚለውን በጋራ እናያለን። ከመጨረሻ ድረስ ቆይታችሁ ከኦሞ ኢንተርቴይንመንት ጋር ይሁን። ብር ሰጥተዋል። ጠዋት እርጎ ይገዛሉ። ጠዋት እርጎ ኦቨራል እርጎ ይገዛሉ። እልል በሉ። ማማዘናሽ አርጅተዋል እንግዲህ አረን እርጎ ይገዛሉ። እርጎ እንደ ዳቦ ይወፈር እርጎ ይገዛሉ። ታዛሪ አዎ አይርጅና ኔክስት ቤተሰቦቻችን በደንብ እንድትመለከቱ የምፈልገው ነገር ባህል ነው፣ ደስታ ነው። ግን አንዳንዴ ደስታችን ለሌሎች ሰዎች አደጋን የሚፈጥር መሆን የለም። በቪዲዮ ላይ እንደምታዩት እንግዲህ ድንኳኑ የተወጠረው አንደኛ በሽቦ ነው። ስለዚህ ሰው ቢንጠለጠልበት ድንኳኑ በተለይ የላይኛው ድንኳን ወደ ታች ኮላውስ በማድረግ ከውስጥ ያሉ ሰዎች ላይ አደጋ የመፍጠር አጋጣሚው ትልቅ ነው። በተጨማሪም እግሩ ስር እንደምታዩት እንግዲህ ኤሌክትሪክ አለ። ስለዚህ ደስታችን በዙሪያችን ያሉ እንደነዚህ አይነት አደጋዎችን እስኪ ጋርደን ድረስ መሆን የለበት። ብቻ እስቲ እንጨርሰው። አጋጣሚ ስለዚህ አጨፋፈር እና ምናልባት ከባህል ጋር ግንኙነት ካለው የምታውቁ ሰዎች ካላችሁ ኮሜንት ላይ ጻፉልኝ። ይሄ ሰው ይገርምባቸው። ፖይንቱ ምንድነው? ጥንቃቄ እናድርግ። ኔክስት በቀጣይ ቪዲዮ ላይ የምታዩት ልጅ እንግዲህ በአዲስ አበባ ጎዳናዎች ላይ ሲያሳይ የነበረው በአይነቱ ላይ የት ያለ አደናነስ እውነት ብዙዎቻችንን ስቧል። እኔ ወድጄዋለሁ። እስቲ ወይ ተበንቶን ደንኮ
up and don't go, wake 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 up and don't go. እግሮቹ ላይ ያለው ኮንትሮል እንዲሁም ደግሞ የሚያንቀሳቅስበት ብቃት ለኔ ለየት ያለ ነበር። እስቲ ደግመን እንየው። Wake up and don't go, 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 wake up and don't go. አሁን የማሳያችሁ ደግሞ ዘ ቢሊየነር የተሰኘ ታዋቂ ሲሪየስ ፊልም እንዳለ ምናልባት የምትከታተሉ ሰዎች ታውቃላችሁ። በዚህ ፊልም ላይ እንግዲህ በጣም የወደድኩት አንድ ሲን አለ። እቺ ሲን እንግዲህ ኢትዮጵያውያን ለምን በጋራ ማዕድ እንደሚበሉ በተወሰነ መልኩ ለዓለም ያስተዋወቀ ነው ብዬ አምናለሁ። እስቲ እሷን ሲን እንያና እንመለስ። መልካም ምግብ. Do you know why Ethiopians eat this way? Shared in the center? It's to foster a sense of community. Keep everything in the open so everyone sees how much is available and everyone knows they got their fair share. It keeps everyone honest. እንግዲህ ሲኗን እንደተመለከታችሁት መልካም ምግብ የምትለዋ የአማርኛ ቋንቋ በዚህ ታዋቂ በሆነ ሲሪየስ ፊልም ላይ መግባቱ ብቻ ሳይሆን የበለጠ የሚያስደስተው አክተሯ ተሰብስበን ስለምንበላበት የጋራ ማዕዳችን ትርጉምም የገለጸችበት መንገድ እጅግ በጣም ደስ የሚል ነበር። ኢትዮጵያውያን ማዕድ ከበው በሚበሉ ሰዓት ምን ያክል ማዕድ ፊት ለፊት ላይ እንዳለ እንዲሁም ደግሞ እያንዳንዱ ሰው የድርሻው ማግኘት አለማግኘቱን ወይም መግሮስ አለመግሮሱን ሁሉም ፊት ለፊት ላይ ስለሚያዩበት ይህ ግልጸኝነታቸውን እንዲሁም መተሳሰባቸውን ያሳያል ነው ያለችን። በተጨማሪም ኢንተርናሽናል በሆኑ ፊልሞች ላይ ልክ እንደዚህ ባህላችንን የሚገልጽ ነገር በመናይ ሰዓት ፕሮሞት በማድረግ ሼር በማድረግ ባህላችንን ማስተዋወቁም ከኛ ከኢትዮጵያውያን የሚጠበቅ መሆኑን በዚህ አጋጣሚ መግለጽ እወዳለሁ። በመጨረሻም እንግዲህ ስፖርታዊ የሆኑ ጉዳዮችን እናያለን ማለት ነው። ብሔራዊ ቡድናችን ከተሰናበተ በኋላ በአፍሪካ ዋንጫ የኢትዮጵያ ብቸኛ ተወካይ የነበረው እንግዲህ ኢንተርናሽናል ዳኛ በአምላክ ተሰማ ነበር። በአምላክ ተሰማ እንግዲህ በመራቸው ጨዋታዎች ሁሉ ከተጫዋቾች ቢባል ከጋዜጠኞች ከዓለም አቀፍ ሚዲያዎች ሁሉ ሳይቀር የሚገርም ፍቅር ሲጎርፍለት ነበር። በጣም በሚገርም ብቃትና ዲሲፕሊን ነበር ዳኝነቱን ሲመራ የነበረው። እስቲ መጀመሪያ አንድ ሁለት ቪዲዮዎችን አይተን እንመለስ። ዳኛ የኔ ጀግና ባንተ በመወከሌ ደስ እንግዲህ ግልጽ ለመናገርና እንዳያችሁት ፍቅርና አድናቆት የተቸረለት የሚገርም ዳኛ ነበር። እሱ በመራቸው ጨዋታዎች ወዳጅ ካደረጉት ነገሮች መካከል እንግዲህ አንዱ ለተጫዋቾች ካርድ በሚያሳይ ሰዓት እየሳቀ በፈገግታ ነበር። እንዲሁም ደግሞ ከቫር ጋር በመናበብ ያሳለፋቸውን የፔናልቲ ውሳኔዎች በመሻር እንዲሁም ደግሞ የመዘዛቸውን ካርዶች ከቫር ጋር በመናበብ እንዲመክን ሲያደርግ ነበር። በዛ ላይ በሜዳው ሲያሳይ የነበረው አረማመድ በጣም በግርማ ሞገስ የታጀበ ነበር። እውነትም የአድዋ ልጆች በቅኝ ግዛት ያልተገዛን መሆናችንን በዓለም መድረክ ስላስመሰከረልን እናመሰግነዋለን። ከነዛ ሁሉ ቡድኖች ውስጥ እንግዲህ ለአፍሪካ ዋንጫ ሻምፒዮንነት የታደለችው ሴኔጋል ነበረች። The biggest kick of Sadio Mane's life. And Mane scores! For the first time ever, Senegal are the kings of their continent. Big moments need the biggest players. Sadio Mane has big, broad shoulders. Well, what a night for Senegal. The Lions of Teranga finally have lifted the Africa Cup of Nations. Senegal are the champions of all Africa. ሴኔጋልን አሸናፊ ያደረጋትን የመጨረሻ ፔናልቲ ጎል ያስቆጠረው አጥቂዋ ሰይዶ ማኔ ነው። እንግዲህ ሰይዶ ማኔን ካነሳን አይቀር በቅርቡ ብዙዎቻችሁ ሰይዶ ማኔ አማርኛ እየተናገረ እንዲሁም እስክታ እየተወዛወዘ በቲክቶክ ላይ አይተነዋል ብላችሁ ነበር። እንግዲህ በቲክቶክ ላይ የነበረው ሰው ሰይዶ ማኔ ነው አይደለም የሚለው መጀመሪያ ቪዲዮውን እናይና በመጨረሻም የሰውየውንም ምላሽ እንሰማለን። ፍቅር ቦታ የለኝ አይደል ያለችኝ አይደል ያለችኝ አይደል ያለችኝ ውሰደኝ የሚል ፊቷን እያሳይ ሌላውን እንያ ባይኔ በብረቶች ምን ነው በመጨረሻም እንግዲህ እንደዚህ ብሏል።
እሺ እንደዚህ አይነት ኮሜንት ብዙ ያጋጠመኝ ነው። ሳዲዮ ማኒን ትመስላለህ ያሉኝ ነው። እኔ ግን እየታየኝ አይደለም። አንዳንዶቹ ደግሞ ካንቲን ትመስላለህ ይላሉ። ግን እኔ እንጃ እኔ ምንም እየታየኝ አይደለም። እንግዲህ መጨረሻው ይሄ ነው ማለት ነው። ሳዲዮ ማኒን አይደለሁም ብሏል ማለት ነው። በመጨረሻ መጀመሪያ ላይ ጠየኳችሁን ጥያቄ መልሼ ያበቃለሁ ማለት ነው። ስንቶቻችን ኢትዮጵያ ውስጥ ሴኔጋል የምትባል ቦታ እንዳለች እናውቃለን? በነገራችን ላይ ግብጽና ሴኔጋል ያደረጉትን የመጨረሻ የዋንጫ ጨዋታ ስደግፍ የነበረው ለሴኔጋል ነው። ምክንያቱም ሀገሬ ኢትዮጵያ ውስጥ ሴኔጋል የምትባል አካባቢ ስላለች ማለት ነው። የት ካላችሁኝ እነሆ የኛዋን ሴኔጋል እንግዲህ የምናገኘው በደቡብ ክልል በደቡብ ኦሞ ዞን በባኮ ዳውላ ወረዳ ሲሆን ከመዲናዋ ከጂንካ ከተማ 13 ኪሎ ሜትር ላይ ርቃ ትገኛለች። እንግዲህ የኢትዮጵያ ሴኔጋል ስያሜዋን ያገኘችው ከሴኔጋል ወታደሮች ነው። ስያሜውም የተገኘው የሴኔጋል ወታደሮች በቦታው ሰፍረው በነበረበት ወቅት እንደነበር ታሪክ ያስረዳናል። የዛሬዋ ሴኔጋልም በጊዜው ባሳ ተብላ ትጠራ ነበር። ነገሩ እንዲህ ነው። ኒኮላይ ስቶፒኖቪች ለዊንቲቪ የተባለ የሩሲያ የጦር መኮንን እንዲሁም የጦር አማካሪ የአጼ ምኒልክ ወዳጅ ነበሩ። ታዲያ እኚህ ብዙ ያልተነገረላቸው ወታደር ኢትዮጵያ በአድዋ ጦርነት ኢጣሊያን እንድታሸንፍ የረዳትን ብዙ ዘመናዊ መሳሪያ ከሩሲያ አስገብተዋል። እንደ አውሮፓውያን አቆጣጠር በ1897 ለዊንቲቪ የዳር አገር ወይም የጠረፍ አካባቢ ጠቅላይ ገዢ ተደርገው በንጉሱ ተሹመው የዛሬዋን ደቡብ ኦሞ በማካተት እስከ ቱርካና ሐይቅ ደርሰው ነበር። በወቅቱ አብረዋቸው ከነበሩ ወታደሮች መካከል ከሴኔጋል ሀገር የተመለመሉና በሩሲያና በፈረንሳይ የሰለጠኑ ወዶ ዘማቾችም ነበሩበት። እነዚህ የሴኔጋል ዜግነት ያላቸው ወታደሮች እንግዲህ አካባቢው ላይ ሲደርሱ የሰፈሩት እንደ ማዕከልነት በተመረጠችው በያኔዋ ባሳ በአሁኗ ሴኔጋል ስለነበረ እነሱ ከአካባቢው ከተመለሱ በኋላ የአካባቢው ስያሜ ሴኔጋል ተብሎ መጠራት ተጀመረ ማለት ነው። እሺ ቤተሰቦቻችን ለዛሬ እናንተን ያዝናናሉ ያስተምራሉ ብዬ ያዘጋጀውላችሁ ቪዲዮዎች እኚህን ይመስሉ ነበር። ቪዲዮዎችን ከወደዳችሁ ላይክ እና ሰብስክራይብ በማድረግ ድጋፋችሁን እንድታሳዩኝ እጠይቃለሁ። ሐሳብና አስተያየት ካላችሁ ደግሞ እንደተለመደው የኮሜንት ቦክስ ላይ በመግባት ብትጽፉልኝ ለማንበብና ለማስተካከል ዝግጁ ነኝ ማለት ነው። በቀጣይ በአዲስ ቪዲዮዎች እስከምንገናኝ ድረስ ሰላም ቆዩልኝ።